በሰው ዘንድ ተስፋ የሌለን ብንመስልም እንኳን ዋናው ነገር አላህ ዘንድ ያለው ተስፋችን ነው አይመስላችሁም? ታዲያ ህይወት ጠመዝማዛ ብትሆን ውብና ተስፋ የተሞላች ናት። በዚህ ዓለም ሁሉ ነገር አበቃ አከተመለት ባልን ጊዜ የሚቀጥል የተሻለ እድል የምናቀውና የተለመደው በር የተከረቸመ ቢመስለንም ወለል ብሎ የሚከፈት ሌላ በር በዙሪያችን ጭው ያለ በረሃ ቢሆንም የለመለመ መስክ የሆነ ስፍራ ላይ እንዳለን ተመሪያለሁ። እድል ፊቷን ያዞረችብን በመሰለን ጊዜ እንኳን አብዝቶ በትጋት መጓዝ እንጂ ተስፋ መቁረጥ አይገባም። ትጋት የተስፋ ልጅ ናት። ተስፋ ደግሞ በእኛና በአላህ መካከል የእምነት ድልድይ ስለመኖሩ ማረጋገጫ ነው። ሐባይቢ ፊላህ ዛፍ ቢቆረጥም ማቆጥቆጥ እንዲችል የሚያደርግ አላህ ስላለን ተስፋ አንቆርጥም። ሁሌም ወደፊት አላህን ይዞ ያፈረ የለም፣ አላህን ይዞ የተጎዳ የለም። ከአላህ ጋር ሁሌም ወደፊት አብሽሩ።